በዜግነት አርጀንቲናዊ ሆኖ ለኩባ ነጻነት የተፋለመው የፊደል ካስትሮ የቅርብ ወዳጅ የነበረው ዝነኛው አብዮታዊ ማን ይባላል? መንግስቱ ኃይለማርያም። የሚገርም ጀዝባን ያወጣ ነው ጓዶች። ውጤት አመጣ? አዎ። ስንተኛ ወጣ? ሁለተኛ። ጎበዝ ጎበዝ። ቀጣይ ደግሞ አንደኛ ለመውጣት በደንብ አጥና። እሺ። ግን ማን ነው አንደኛ የወጣው? አንደኛ የወጣው አቤል ነው። ምን ነው? አቤል ማለት ዋት ኢዝ ዩር ኔም ሲባል ኦሮምኛ አልችልም ያለው ነው? አዎ። እንዴት ዋላችሁ? ሰላም ዋልሽ በቀሉ? ልጄ እኮ አንደኛ ወጣ ሰማሽ? ከኋላ ነው እናልሽኝ። እንኳን ደስ አለሽ። እሺ ሰላም ነው። እንዴት እሱ ይበልጣል? ና ሰላም ነው። እንዴት ስራ አሪፍ ነው? ሰላም ነው። ፓርኪንግ ነው። ዝርዝር ግን የለኝም። ይኸው አለኝ እኔ። ምን ነው ጋሽ የምትለብሽ? ምን ነው አንተ ምን አገባ በሱ መኪና? ሲጀመር ቅድምም እኮ ያየው ነው ሂሳብ ሲከፈል አራት ነው ሽንት ቤት የተመላለስ። አንተ በቃ የራስን ተጋብዘህ ማተድ እኔ ደግሞ ማልሰራበት። ጋሽዬ እኔ እንደዚህ ነው በጣም እያስጠለኝ ነው። እንዳሚር ተራጥቃችሁ ትመጣላችሁ። በቃ ምንም ሰው አታሰሩ ወይ እናንተ አትሰሩ። ድሃ ሲጀመር እናንተ ችጋራም ናችሁ ሁሌ በቃ እንደዚህ እኮ ያስጠላል። ጋሽዬ ምን ነው የምትረብሽ? አየሁ አይደል ሰደብ እንግዲህ እንደዚህ አይደረግም። አየሁ አይደል ጥጋው ይሄን ደግሞ ከማስቲካ ብለበት ለራስ ለኔ 10 ብር ምን ያደርግልኛል? ጋሽ አሰጠኝ እሱ መቶ። እሺ ቴንኪው ጋሽ። ስለምትቆጪ ደህና ደርሽ? ደህና ዋልሽ? ደህና ዋልክ? ምን እያደረክ ነው? አይ ሽንት ቤት ልሄድ እኮ ውሃ ፈልጊ። ባረፍሽበት ባደርሽበት ዛፍ ላይ ምን ንብረት አፈራሽ ከአንድ ጎጆ በላይ ምን ንብረት አፈራሽ እንዴ? አመስ እያደረኩልሽ ነው። ሽንት ቤት በገባህበት እጅን አመስ የምታደርግልኝ? አይ ያው የጉርብትናችንን ጎረቤትም አይደለ ተበልጭ ላሽ ባለም ለመሪበት ኖሮም ይላሽ ባለም አይጎዳ ገላሽ ለዘላለም ለመቂበት ኑሮን ይላሽ ባለም ለመሪበት ኖሮም ይላሽ ባለም ዳምጥዬ አራዳው እኔ የሰማኛ እንደ እብዳ ሱሪ መሃል መገናኛ አሁን ማን ያምነኛል ታሪኬ ባወራ ወይኔ ሙድ ያዙብኝ እኔ ዲያስፖራ ወይኔ ዳምጠው አይ ወይኔ ዳምጠው ወይኔ ዳምጠው መልሳት ኪስ ውስጥ የከተትኩን መልስ። ቶሎ በል አይ ወይኔ ዳምጠው እኔን ደግሞ አትልፋ። ኧረ እኔም ብሎ ዳምጠው አብረኸኝ እንደገዛ ሰው ደግሞ ታፍሳለህ እንዴ? የለም አሁን? አዎ። እሺ ሁለተኛ ሽሮ ጋር እንዳደርስ። ኧረ ችግር የለውም። አንድ እጅ ብቻ ቢኖርህ እንዴት ነው ፖሊሶች በካቴና ሊያስሩ የሚችሉት? ተሙ ዛሬ ከማን ጋር ነኝ? ከተሙ ጋር። እሺ ተሙ ጥያቄ ጠይቃለሁ ትመልስልኛለህ? እሺ። በህይወት ደስተኛ ነህ? በጣም። እሺ ገንዘብ ደስታን ይገዛል ብለህ ታስባለህ? አይገዛም። ኦኬ አይገዛም። እና በህይወት ደስተኛ ነህ? አዎ አይገዛም። አይገዛው ለምን እንደው ታውቂያለሽ? እሱ ራሱ ደስታ ስለሆነ።
አረረበላችሁ ትልቅ ሀከር እንኳን ገባ ብለህ ጠር እንጂ ልጆቹን እዚህ እግራቸውን አሳስረህ ልትገላቸው ነው እንዴ? ጥንቅሽ እንኳን አንዳንዴ እየዘራህ ብላ እህል ተሰጥቶ የት ጋር ይሆናል? ጉርብትናችን ለመቼ ነው? መሬት እግዚአብሔር አይደል? እኔ በፈጣሪ አገኘዋለሁ። ለዚህ ካልሆነ እንኳን ጉርብትና ምን ይሰራል እንዴ? አንተ ደግሞ ና ጸጉር ብቻ ገብቶ ገባ ብለህ ጠር እንደው ይሄ ነገርኛ ሰው አይቾ የኔና ያንተ ነገር ቀበሌ ልጅዋል ገብተ ብቻ ይነስከረኝ አንተ ለነገርው በላቸው ጋር ጎረቤት አረከኝ ገብተ በጣም በታችኛው ገብተ ቤተን ስቴዲየም አረከው እኔ የት ጋር ልኑ ዳኝ እኔ በልጭ ቆረጣች ወደ ጎን እኮ ነው የምጠኛው አጣበቀኝ እኔ አረዘልልኝ አንተ ጀመረ ኩርሲ ፀሐይ መሞቅበት ነው አንተ ምን ትሰራበታለህ እኔ ላሞቼን ማስገጥበት ነው ምን አለ አንተ ምን አለ መጀመሪያ ይሄ የገባ ጸጉርህን መልሰው እኔ በቦታ ከመግባት ይመለሳል አሁን አፈር ብላ በስብስ አረባክ ለጎኔ ማረፊያ እንደው ገብተህ አንተ ገፊነስ ጀመር ልጆቼን እግራቸው ተሳሰረ እንዴ ሚስቶቼንም አንተ ተቀማኛል ሚስቴንም ተቀማኛል ወሬት ጄኔ እንትን ልብላ እከክ ገንዘብ አለ ያየን ደሃ በመሆኔ ኃይሉ ጋር ያለ ሰርገኛ ሲገባ መጣችኔ ፍቅር አረ ወዴት ልግባ ጀመረች ለቅሶዋን አይኖች አይኔን ሲያዩ የመለያያችን መሆኑ ስታውቀው እንደፈለክ አድርገኝ ይኸውልህ በቃ ቢበዛ ብጥለኝ ነው ወይ ባልፍ ነው ይሄ ደግሞ አዲስ አይደለም አመሰግናለሁ ይሄ የእውነት ከእውነተኛ ገጠመኝህ ጋር ይያያዛል አሁን ያቀረብክልን ሙዚቃ ልክ ነህ ደርሷል ልክ ነህ አዝናለሁ በጣም በእውነት ምንም ችግር የለው እሺ እሺ ጥሩ ነው በዚህ ስሜት ላይ ሌላ መጥፎ ስሜት ልጨምርልህ አልፈልግም መድረኩ ላይ ስለመጣህ እንመሰጋገንና በጣም አመሰግናለሁ በጥሩ ስሜት ስላቀረብከው ያው ሌላ ጊዜ ደግሞ በሌላ ውድድር ጊዜ ተሻሽለህ ትመጣለህ ብለን ተስፋ እናድርግ ዘዌ ይቅርታ አድርጉልኝና እኔ እሱ መድረኩን እንዲህ እድሉን ቢሰጠኝም እኔ ግን የዘፋኝነት ህልሜ አይቀጭም እገፋበት እሺ ወንዶች ነን እንሸናበታለን እንጂ አንሸቀለበትም ወንዶች ነን ሙዝ አቮካዶ ሩዝም ጤፍ እርድ ተለቅልቀን ቆንጆ ለመባል ከቤተ አንወጣም ወንዶች ነን በአንድ ቀሚስ ለአምስት አንዘንጥም ወንዶች ነን ጸጉራችን አራግፈን እንጂ አውልቀን አንተኛም ወንዶች ነን መኪና ያለው ስናይ ለአታችን አናዝረከረከም ወንዶች ነን በመልካችን ተስፋ ስንቆርጥ ፌሚኒስት አንሆንም ጋይስ ይሄን ቻሌንጅ ብዙ ሰው እየሰራው ነው የአራዳ ልጆች እዚህ ጋር ከች ብለዋል ያበረ ቻሌንጅ ነው ወንዶች ነን